ስኳር ይድናል? አዎ ይድናል። አይነት 2 የስኳር በሽታ ሙሉ ለሙሉ ይቀለበሳል። ከብዙ ታካሚዎቻችን መካከል ከስኳር በሽታ ነፃ የሆኑ ታካሚያችንን ታሪክ ላጋራችሁ። ሻይ በመጠጣት በባህላዊና ምንነቱ ባልታወቀ መንገድ ሳይሆን የአኗኗር ዘይቤያችን ጤነኛ ባለመሆኑ ምክንያት የሚከሰት በሽታ እንደመሆኑ ከዚህ በሽታ ልንላቀቅ የምንችለው የአኗኗር ዘይቤያችንን በማስተካከል ወይም ላይፍ ስታይል ሞዲፊኬሽን በማድረግ ነው። ይህም የእኛን የተቀናጁ ተግባራት የሚፈልግ ነው። የአመጋገብ ሁኔታችንን ማሻሻል፣ እንደ ሰውነታችን ሁኔታ የአካል ብቃት እንቅስቃሴ ማድረግ እና ሌሎችም የተቀናጁ ተግባራትን ማከናወን ይጠይቃል። በፍጹም ሻይ በመጠጣትና በ15 ደቂቃ የሚቀየር ነገር የለም። ዛሬም የሚጠበቅባቸውና የታዘዙትን በሙሉ ቁርጠኝነት በማከናወን የስኳር በሽታን ድል የነሱትን የአንድ ታካሚያችንን ታሪክ ልናቀርብላችሁ ወደናል። ታካሚያችን ታሪካቸውን ልናጋራ መልካም ፈቃዳቸው ስለሆነ እናንተ ስም እናመሰግናቸው እንወዳለን። ታካሚያችን ኤፍሬም ቀለመወርቅ የተባሉ የ40 ዓመት ጎልማሳ ናቸው። ወደኛ ከመምጣታቸው ከ6 ወር በፊት የስኳር በሽታ ተገኝቶባቸው መድኃኒት እንዲጀምሩ ተደርጎ ለ6 ተከታታይ ወራት በመደበኛነት መድኃኒት ሲወስዱ ቆይተዋል። ቢሆንም ግን እንደታሰበው ለውጥ ባለማምጣታቸው ወደ ሎዛ መጥተዋል። ወደኛ ሲመጡ ዕለታዊ የስኳር መጠናቸው እስከ 280 ይመዘገብ ነበር። እንዲሁም የ3 ወር የስኳር ክምችታቸው 11.3 ነበር። እንግዲህ ይህ ምን ያሳያል? አንድ የስኳር ታካሚ ላይፍ ስታይል ወይም የአኗኗር ዘይቤውን እስካላስተካከለ ድረስ መድኃኒት እየወሰደ ብቻ ቢቆይ ለአደጋ የተጋለጠ ነው ማለት ነው። በዚህ መጠን ስኳሩ በጨመረ ቁጥርና በሰውነታችን በቆየ ቁጥር ለተወሳሰቡ የጤና ችግሮች እንደ ሬቲኖፓቲ፣ ኔፍሮፓቲ፣ ኒውሮፓቲ እንዲሁም ሌሎች የጤና ችግሮች ተጋላጭነት እየጨመረ ነው የሚሄደው። እኚህ ታካሚ ግን በሎዛ በተሰጣቸው መመሪያ መሰረት አመጋገባቸውን በማስተካከል የአካል ብቃት እንቅስቃሴ በማድረግና ሌሎች የተቀናጁ ተግባራትን በማከናወን በ3 ወር ጊዜ ውስጥ ዕለታዊ የስኳር መጠናቸው ከፍተኛው 88 እንዲሁም የ3 ወር የስኳር ክምችታቸው ከ11.3 ወደ 5.8 ወርዷል። ከሐኪማቸውም ጋር በመማከር ይወስዱ የነበረውን መድኃኒት ሙሉ በሙሉ አቁመዋል። የ3 ወር ክምችታቸው 5.8 የሆነውም መድኃኒት ካቆሙ ከ1 ወር በኋላ ነው። ይህ ለኛ በጣም አስደሳች ነው። ተጨማሪም ኮሌስትሮል እና የጉበት ላይ ስብ ክምችት የነበረባቸው ሲሆን ኮሌስትሮላቸው ሙሉ ለሙሉ ተስተካክሎ እንዲሁም የጉበት ላይ ስብ ክምችታቸው ከመካከለኛ ደረጃ ወደ ዝቅተኛ ደረጃ ወይም ከሞዴሬት ፋቲ ሊቨር ወደ ማይልድ ፋቲ ሊቨር ተሻሽሏል። ነገር ግን ከዚህ በፊት እንዳለን ተሞክሮ የጉበት ስባቸው በ6 ወር ቆይታ ውስጥ ሙሉ ለሙሉ ይጠፋል። ለስኳር፣ ለግፊት፣ ለኮሌስትሮል፣ ለጉበት ላይ ስብ ክምችት፣ ክብደት ለመቀነስም ሆነ ክብደት ለመጨመር እንዲሁም ሌሎች ተላላፊ ላልሆኑ በሽታዎች መፍትሄ ከፈለጉ ወደ ሎዛ ስነ ምግብ ሕክምና ማዕከል ጎራ ይበሉ። ኑ በምግብ እናክሙ።